ሰላም ጤና ይስጥልኝ የአሞር ኢትዮ ቲዩብ ቤተሰቦች በዛሬ ቪዲዮአችን የውቋን ሴት እማዮይ ጽጌ ማርያም ገብሩ ደስታ የስኬት ጉዞ እንቃኛለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እማዮይ ጽጌ ማርያም ገብሩ ደስታ ዝነኛ ኢትዮጵያዊ ሙዚቀኛ ሲሆኑ የኢትዮጵያ ክላሲካል ሙዚቃዎች እናት ተብለው ይጠራሉ። ነጋድረስ ተሰማ ሸቲ የኢትዮጵያን ሙዚቃ ለመጀመሪያ ጊዜ በጀርመን ሀገር በሸክላ እንዳስቀረጹ ሁሉ እማዮይ ጽጌ ማርያምም ከዓመታት በኋላ የኢትዮጵያን ክላሲካል ሙዚቃዎች በሲዲ በማስቀረጽ ለዓለም ህብረተሰብ ያስተዋወቁ የመጀመሪያዋ እንስት ሆነዋል። እማዮይ ጽጌ ማርያም ገብሩ ከአባታቸው ከከንቲባ ገብሩ ደስታ በአዲስ አበባ ከተማ በ1916 ዓ.ም ተወለዱ። እማዮይ ትምህርታቸውንም ስዊዘርላንድ ውስጥ በሚገኘው ቅዱስ ክርስትና የሰብአዊ ትምህርት አጥንተዋል። እማዮይ ጽጌ ማርያም ቫዮሊን መጫወትን ተምረው በ10 ዓመታቸው ትርኢት ለማሳየት ችለዋል። ጣሊያን ኢትዮጵያን በወረረበት ጊዜ ከመላ ቤተሰባቸው ጋር በመሰደድ የጥቁር አንበሳ ጦር ተቀላቅለው በሽምቅ ውጊያ 3 ወንድሞቻቸው ተገድለዋል። ጦርነቱ ሲፋፋም ቤተሰባቸው በሙሉ ተጉዘው ወደ ኔፕልስ ጣሊያን በጉዞ ተወሰዱ። በስር ቆይታቸውም አብዛኛውን ጊዜያቸውን የሚያሳልፉት ከካቶሊክ መነኮሳት ጋር በመሆን በውስጣቸው መንፈሳዊ ሕይወት እንዲያቆጠቁጥ ምክንያት ሆነ። ከጣሊያን ሽንፈት በኋላም በካይሮ የሙዚቃ ትምህርታቸውን ቀጠሉ። በ21 ዓመታቸውም ወደ ኢትዮጵያ ከመጡ በኋላ የክብር ዘበኛ ሙዚቃ ባንድ ዳይሬክተር ሆነው ሰርተዋል። ይህም የሙዚቃ ትምህርታቸውን እንዲቀጥሉበት አስችሏቸዋል። እማዮይ ጽጌ ማርያም እንግሊዘኛ፣ ጀርመንኛ፣ ዕብራይስጥኛ፣ አማርኛና ግዕዝን አቀላጥፈው ይናገራሉ። የተለያዩ የሙዚቃ ስራዎቻቸውን በተለያዩ ኮንሰርቶች ላይ በማቅረብ የሚገኘው ገንዘብ ለድሆች ለመርጃ አውሏል። እማዮይ ጽጌ ማርያም ከሰሩትም ሙዚቃዎች መካከል ሆምለስ ወንደር፣ ዘ ሰን ኦፍ ሴም፣ ማድ ማንስ ዳውተር፣ ማዘርስ ላቭ አርስት ያላቸው ሙዚቃዎችን በበርካታ ስራዎቻቸው ውስጥ እንደ ምሳሌ ይጠቀሳሉ። በ2006 እንደ አውሮፓውያን አቆጣጠር ፍራንሲስ ፋልሴቶ የተባለው ፈረንሳዊ የኢትዮጵያ ባህላዊ ሙዚቃዎችን ሰብስቦ እንደ አዲስ ኢትዮፒክስ የተባለ ሲዲ ባወጣበት ጊዜ የእማዮይ ስራዎችን አካቷል። ሲዲው በዓለም አቀፍ ደረጃ ካለው ሰፊ ስርጭት አንጻር ስለ እማዮይ ጽጌ ማርያም ቀሪው ዓለም ብዙ እንዲያውቅ ረድቶታል። ውድ የአሞር ኢትዮ ቤተሰቦች እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ቪዲዮ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። እንዲሁም በየጊዜው የምንለቃቸውን አዳዲስ ቪዲዮዎች እንዲደርሳችሁ የደወል ምልክቷን ተጫኑ። ኢትዮጵያ ለዘላለም ትኑር።